ወደ ሌሎች ዝውውር ስናልፍ ደግሞ የማንቸስተር ዩናይትድ የፊት መስመር አጥቂ ንብረትነቱ የማንቸስተር ዩናይትድ ቢሆንም በአሁኑ ሰዓት ላይ እንግዲህ በውሰት ውል የኔፕልሱን ክለብ ናፖሊን ተቀላቅሎ ግሩም ብቃቱን በማሳየት ላይ የሚገኘው ዴንማርካዊ የፊት መስመር አጥቂ ራስመስ ሆይሉንድ ይገኛል። ራስመስ ሆይሉንድ እንግዲህ በውሰት ውል ነው ናፖሊን እያገለገለ የሚገኘው። ናፖሊዎች ደግሞ በተለይ አሰልጣኝ አንቶኒዮ ኮንቴ የተጫዋቹ ብቃት ላይ በጣም ደስተኛ መሆናቸው እየተነገረ ነው የሚገኘውና ይህንን የውል ወይም ደግሞ የውሰት ውል በቀጣይ በቋሚነት የማስፈረም ፍላጎታቸው እንደዚሁ ከፍተኛ ሆኗል። ለዚህም ከስምምነት ላይ ስለመድረሳቸው እየተገለጸ ነው የሚገኘው። ዘንድሮ እንግዲህ የውድድር ዓመቱ እንደተጠናቀቀ በክረምቱ የተጫዋቾች የዝውውር መስኮት ላይ እንግዲህ የተካተተ አንዱ ላለ እስከ 44 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር በመክፈል ይህንን ዝውውር ቋሚ ማድረግ የሚችሉበት እድል አላቸው ተብሏል። ለዚህም እንደዚሁ ስለመስማማታቸው እየተገለጸ ነው የሚገኘው ማለት ነው። ተጫዋቹ እንግዲህ በዘንድሮ ዓመት ባደረጋቸው በተለይ በሴሪያው 18 ጨዋታዎች ላይ 6 ግቦችን ከመረብ አሳርፏል። አንድ ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል። በቻምፒየንስ ሊጉም ያናል ጥሩ ጉዞ ባያደርጉም ነገር ግን የተጫዋቹ ብቃት ልዩ እንደሆነ በተለያዩ አጋጣሚዎች እየተመለከትን እንገኛለን።